በእጆ ላይ፣ በእግሮ ላይ፣ በፊቶ ላይ እንዲሁም አላስፈላጊ የሆነ የሰውነቱ ክፍል ላይ ፀጉር እየወጣ አስቸግሮታል? ይህ ቪዲዮ ለርሶ ነው። ሰላም ውድ የቻናሌ ቤተሰቦች፣ ዛሬ አላስፈላጊ የሆኑ በሰውነት ላይ የሚበቅሉ ፀጉሮችን ተፈጥሯዊ በሆነ መልኩ የምታስወግዱበትን መንገዶች ይዤላችሁ ቀርቤያለሁ። እስከ ቪዲዮ መጨረሻ አብራችሁኝ ቆዩ። አብዛኛውን ጊዜ ሴቶች ፊት ላይ፣ እግር ላይ፣ ብብት ላይ የሚበቅል ፀጉር ሲያሳቅቃቸው ይስተዋላል። በወንዶች ላይም በብብትና በደረት አካባቢ ላይ ከፍተኛ የሆነ ፀጉር በሚበቅልበት ወቅት የመሸማቀቅ ነገር ይስተዋላል። በሆርሞን መለወጥ ምክንያት ፀጉር ከሚበቅልባቸው ቦታዎች ውጪ የፀጉር መብቀል ሊያጋጥም ይችላል። አብዛኛው ሰው ይህን አላስፈላጊ ፀጉር ለማስወገድ የተለያዩ መድኃኒቶችን ሲጠቀምም ይስተዋላል። አንዳንዶቹ ላይ በተወሰነ መልኩ የፀጉር መብቀሉ ሲቀንስ፣ አንዳንዶች ላይ ደግሞ በተቃራኒው የሚበቅለው ፀጉር ሲበዛ ይታያል። አሁን የምነግራችሁን መንገዶች በመጠቀም ተፈጥሯዊ በሆነ መልኩ የፀጉር እድገትን መጠኑን መቀነስም ብሎ ማስወገድ ይችላሉ። አንደኛ፣ ጨውን፣ ቀይ ሽንኩርትን፣ ኮምጣጤን ያዘጋጁ። በመቀጠል አንድ ራስ ቀይ ሽንኩርትን በመፍጨት ውሃውን ያዘጋጁ። ከዛም ከአንድ የሻይ ማንኪያ ኮምጣጤ ጋር በደንብ ያዋህዱት። በመቀጠል አንድ የሻይ ማንኪያ ጨውን በማድረግ ያዋህዱት። ለአንድ ደቂቃ ያክል ውህዱን ካቆዩት በኋላ አላስፈላጊ ፀጉር የበቀለበት ቦታ ላይ በጥጥ ይቀቡት። ከዛም ከ10 እስከ 15 ደቂቃ ያክል ካቆዩት በኋላ ለብ ባለ ውሃ ይታጠቡት። ሁለተኛ፣ አንድ ማንኪያ የቀይ ሽንኩርት ጁስን፣ አንድ የሻይ ማንኪያ ቤኪንግ ሶዳን፣ አንድ የሻይ ማንኪያ የጥርስ ኮልጌትን በአንድ ላይ በማድረግ በደንብ አድርገው ያዋህዱት። በመቀጠል ይህን ውህድ አላስፈላጊ ፀጉር ያለበት ቦታ ላይ ቀቡትና ለ10 ደቂቃ ያክል ያቆዩት። ከዛም ለብ ባለ ውሃ ይታጠቡት። ሶስተኛ፣ አንድ ማንኪያ የተፈጨ ጥቅል ጎመንን ከአንድ የሻይ ማንኪያ የወይራ ዘይት ጋር አንድ ላይ በማድረግ በደንብ አድርገው ያዋህዱት። ከዛም ይቀቡትና ከ15 እስከ 20 ደቂቃ ያክል ያቆዩት። በመቀጠልም ለብ ባለ ውሃ ይታጠቡት። አራተኛ፣ አንድ የሻይ ማንኪያ የተፈጨ ጥቅል ጎመንን ከአንድ የሻይ ማንኪያ ወተት ጋር በደንብ በማዋሃድ ያዘጋጁ። በመቀጠል አላስፈላጊ ፀጉር የበቀለበት ቦታ ላይ ቀቡት። ከ15 እስከ 20 ደቂቃ ያክል ቆይተው ለብ ባለ ውሃ ይታጠቡት። አምስተኛ፣ አንድ የሻይ ማንኪያ የተፈጨ ጥቅል ጎመንን ከተወሰነ ጠብታ ፔፐርሜንት ኦይል ጋር በደንብ በማዋሃድ ያዘጋጁት። በመቀጠል አላስፈላጊ ፀጉር የበቀለበት ቦታ ላይ በመቀባትና ከ15 እስከ 20 ደቂቃ ያክል በማቆየት ለብ ባለ ውሃ ይታጠቡት። ስድስተኛ፣ ስኳር፣ ሎሚን እንዲሁም ውሃን ያዘጋጁ። በመቀጠል 4 ማንኪያ ስኳርን፣ የአንድ ሎሚ ጭማቂን እንዲሁም ግማሽ ሲኒ ውሃን በማድረግ በደንብ ያዋህዱት። ከዛም በረድ ያለ እሳት ላይ በመጣድ ያዋህዱት። በመቀጠል ከእሳቱ ላይ ያውርዱትና ያቀዝቅዙት። ከዛም አላስፈላጊ ፀጉር ባለበት ቦታ ላይ በመቀባት ከ20 እስከ 30 ደቂቃ ያክል አቆይተው በቀዝቃዛ ውሃ ይታጠቡት። ይህንን ድርጊት በሳምንት 2 ጊዜ ለ1 ወር ያህል ቢሞክሩት ጥሩ ለውጥን ያዩበታል። ሰባተኛ፣ 2 ማንኪያ የወተት ዱቄትንና 2 ማንኪያ እርድን ከውሃ ጋር በማዋሃድ በወፍራሙ ያዘጋጁ። በመቀጠል አላስፈላጊ ፀጉር ያለበት ቦታ ላይ ይቀቡትና ማሳጅ አድርጉት። ከዛም ለ30 ደቂቃ ያክል ከቆዩ በኋላ ለብ ባለ ውሃ ይታጠቡት። ይህንን ድርጊት በሳምንት 2 ጊዜ ቢተገብሩት ጥሩ ለውጥን ያገኙበታል። ስምንተኛ፣ የእንቁላል ነጩን ፈሳሽ ከአንድ ማንኪያ ስኳር ጋርና ከአንድ ማንኪያ የበቆሎ ዱቄት ጋር በደንብ አድርገው ያዋህዱት። በመቀጠል አላስፈላጊ ፀጉር ያለበት ቦታ ላይ ቀቡትና ከ15 እስከ 20 ደቂቃ ያክል አቆይተው ለብ ባለ ውሃ ይታጠቡት። ዘጠነኛ፣ የተፈጨ ፓፓያን ከአንድ ማንኪያ እርድ ጋር በማዋሃድ አላስፈላጊ ፀጉር ያለበት ቦታ ላይ ቀቡትና ለ20 ደቂቃ ያክል ያቆዩት። በመቀጠልም ለብ ባለ ውሃ ይታጠቡት። አስረኛ፣ ግማሽ ኩባያ ስኳርን፣ 2 የሾርባ ማንኪያ ሎሚን፣ 2 የሾርባ ማንኪያ ውሃን አንድ ላይ በማድረግ ያዋህዱት። በመቀጠል ለ5 ደቂቃ ያክል ያሙቁት ወይም እስኪንተከተክ ያፍሉት። ከዛም እንዲቀዘቅዝ ለ30 ደቂቃ ያክል ይተዉትና መሳሳብ ሲጀምርና ሲረጋ አስፈላጊ ፀጉር ያለበት ቦታ ላይ እየለጠፉ በመንጨት ወይም በመንቀል እንደ ዋክስ መጠቀም ይችላሉ። አብዛኛውን ጊዜ አላስፈላጊ ፀጉር ያለበትን ቦታ መላጨት እንዲሁም አላስፈላጊ ውፍረት ፀጉሩ ያለበት ቦታ ላይ ጥቁር እንዲሆን ያደርጋል። ስለዚህ ደጋግሞ ከመፈግፈግና ከመላጨት ይልቅ መቀስን ቢጠቀሙ ይመከራል። በአጠቃላይ ውፍረትን መቀነስ፣ የአካል ብቃት እንቅስቃሴን ማድረግ እንዲሁም አልኮልነት ያላቸውን ስፕሬዎች ከመጠቀም በመቆጠብ አላስፈላጊ ቦታ ላይ የሚበቅሉ ፀጉሮችን መቀነስ ይቻላል። እስካሁን የገለጽኩላችሁ መንገዶች አላስፈላጊ ቦታ የሚበቅሉ ፀጉሮችን ለመቀነስም ሆነ ለማስወገድ የሚረዱና ተፈጥሯዊ በመሆናቸው ምንም አይነት የጎንዮሽ ጉዳት የማያመጡ መሆናቸውን እየገለጽኩ ያላችሁን ማንኛውንም ጥያቄም ሆነ አስተያየት
ኮመንት ላይ እንድትጽፉልኝ እንዲሁም እንድሰራላችሁ የምትፈልጉትን የጤና ርዕሰ ጉዳዮች ወይም ሐሳቦች እንድታጋሩኝ እየጠየቅኩ የዛሬውን ቪዲዮን እዚህ ላይ አበቃው። ይህን ቪዲዮ ሰብስክራይብ ሳያደርጉ ከሆነ የተመለከቱት ሰብስክራይብ እንዲያደርጉ እየጋበዝኩ በሌላ አዲስ ቪዲዮ እስከምንገናኝ ቸር ቆዩ።